Welcomes the outspoken Negro leader, Malcolm X. ሲታገል በጥቁሮች የተገደለው ጥቁር አርበኛ ማልኮልም ኤክስ ፌብሩዋሪ 1925 እንደ አውሮፓውያን አቆጣጠር አንድ ቀን ምሽት የቄስ አርሉትል ቤት በፈረስ ተቀምጠው ፊታቸውን በጥቁር ጨርቅ በሸፈኑና በመንጃ ባነገቱ ሰዎች ተከበበ። ከበባውንም አስከትለው ለጥቂት ደቂቃዎች ጥይት ወደ ሰማይ ብሎም ወደ ቤቱ አቅጣጫ መተኮሳቸውን ተያያዙት። የ6 ወር እርጉዝ የነበረችውንና 3 ልጆቿን አስተኝታ የባሏን መምጣት ስትጠባበቅ የነበረችው የቄስ አር ባለቤት ሉዊስ ኖርተን ሂል ልጆቿን በድንጋጤ እየጎተተች ወደ በረንዳ ወጣች። በፊታቸው ላይ ባደረጉትና መስቀል በተሳለበት ጥቁር ጭንብል የሰዎቹን ማንነት ለየች። የኩ ክላክስ ቡድን የሚባሉትና የጥቁር ዘር ከአሜሪካ ምድር ሊጠፋ ይገባል የሚለውን እንቅስቃሴ የሚመሩት የነጭ አክራሪ ቡድን አባላት ነበሩ። ከመካከላቸው አንዱ ወደ በረንዳው ቀረበና ባልሽ ሲመጣ ነገሪው ከአሜሪካ ምድር ጥቁሮች የሚጠፉበት ቀን ደርሷል፣ እሱንም ባለቤቱንም ሳንጨርስ ቶሎ ይህንን ግዛት ለቆ እንዲወጣ አሏትም። ይህን ብሎ ወደ ተከታዮቹ በመዞር የጠመንጃውን አፈሙዝ ወደ ሰማይ አነሳም። በማስከተል የተደረገ ነገር ቢኖር በቄስ አርል ቤት ላይ የጥይት ሩምታ ማውረር ነበር። የተወሰነው የቤቱ ክፍል መቃጠል ሲጀምር አቃጣዮቹ የድል ጩኸት እያሰሙ ወደ መጡበት ተመለሱ። በዚያ ምሽት በማርክስ ጋርቬይ ብላክ ኦፍ አፍሪካ ፕሮግራም ላይ ሊካፈል የሄደው ቄስ አርል ወደ ቤቱ ሲመለስ ያልጠበቀውን አስደንጋጭ ትዕይንት ተመለከተም። በወቅቱ በተለያዩ መድረኮች ላይ ለጥቁሮች መብት መከበር ለመሞት መዘጋጀቱን ያሳወቀውና ይህንንም ዓላማውን በተግባሩ ያስመሰከረው ቄስ አርል በቤተሰቡ ላይ በተፈጸመበት ጥቃት እጅግ ተበሳጨም። የሚስቱና የ3 ልጆቹ ጥያቄና ውቶታም የዚያን ምሽት ተጀመረም። ግዛቱን ለቀን እንሂድ አሉትም። ቄስ አርል በጥያቄያቸው ቢስማማም ለመሄድ የሚፈልገው ግን ሚስቱ ለሱ 7ኛ ለሷ ደግሞ 4ኛ የሆነውንና በሆዷ የሚገኘው ልጇን ስትወልድ ብቻ እንደሆነ አስታወቀም። በዚሁ ስምምነት አድርገው ለዓመታት ቤታቸውን ሰርተው ልጆች ወልደው በሚኖሩበት በኦማራ ግዛት በሆነችው ኔብራስካ የሆነው አድጎም መላው ጥቁር ሕዝብ የመኖሩን ምክንያት እንዲያውቅ ያደረገው ሕፃን ማልኮልም ኤክስ ተወለደ። ማልኮልም ከተወለደ በኋላ አባቱ ቄስ አርል ግዛት ለቆ የመሄድ ሐሳቡን ሰረዘም። ቄስ አርል የቱንም ያክል የሃይማኖት ሰባኪ ይሁን እንጂ በይበልጥ የሚታወቀው በፖለቲካ ንግግሩና ይልቁንም ደግሞ በጥቁር መብት ታጋይነቱ ነበር። ማርክስ ጋርቬይ በኒውዮርክ የጥቁርን አመጽ ሲያፋፍም በኔብራስካ የእሱ ወኪል አድርጎ ያስቀምጠውንም የማልኮልን አባት ቄስ አርልን ነበርም። የማልኮልም እናትም ብትሆን በጥቁርነቷ ከማንም በላይ የምትኮራ እንዲሁም የምትመካ ሴት ነበረችም። በተለይ በባሏ በቄስ አርል በኩል በነጮች የሚመጣባትን አስቸጋሪ ፈተናዎች ሁሉ በጥንካሬ እያለፈች ልጆቿንም የጥቁርን ሕዝብ ትልቅነትና ብርታት ዕለት ዕለት ታስተምር ነበርም። ማልኮልም አድጎ ስለ እናቱ ሲናገር በባህሪዋ ንጹሕና አፍቃሪ ብትሆንም ለነጮች ግን የተለየ ጥላቻ ነበራትም። ይህ ጥላቻዋ ደግሞ አንዳንዴ በልጆቿ ላይም ሳይታወቅበት ይንጸባረቅ ነበር ብለዋል። ከእነዚህ አጋጣሚዎች ውስጥ አንዱ በራሱ በማልኮልም ላይ ደርሷል። እናታችን ከልጆቿ ሁሉ የተለየ ፍቅር የነበራት ለታላቅነታችን ለዊልፍሬድ ነበርም። ይህም ያለ ምክንያት ሳይሆን የቆዳው ቀለም እጅግ ጥቁር ከመሆኑ ብቻ የመጣ ነው። በተለይ እኔ ቆዳ የፈካ ያለ በመሆኑ ትበሳጭ ነበርም። አንድ ቀን ቤት ስትገባ ወንበር ላይ ተቀምጬ መጽሐፍ ሳገላብጥ አገኘች። ማልኮልም ስትል ጮኸችም። ውጣና ፀሐይ ላይ ተቀመጥ፣ ፀሐይ የቆዳህን ቀለም እንዲያጠቁረው እፈልጋለሁ አለችኝ። ምንም እንኳን ልጅ ብሆንም በዚያ ጨቅላ አእምሮዬ ስለ እናቴ የተረዳሁት ነገር ቢኖር ከልክ ያለፈ የነጮች ጥላቻ እናቴ የአባቴን እጅ ይዛ መጥፎ ራዕይ እንደተገለጠላትና ባይሄድ እንደሚሻል አጥብቃ ወተወተችው። አባቴ ግን የእናቴን ንግግር ከቁብም ሳይቆጥር እሷም እያለቀሰች እኔም ልብሷን ይዤ እየተንቀጠቀጥኩ ጥሎን ሄደም። ወደ ማታ ላይ በቤታችን ተሰብስበን ተቀምጠን የሳሎኑ በር ተንኳኳ። በሩን የከፈትኩት እኔ ነበርኩም። ወደ ቤታችን ተከታትለው የዘለቁትን ፖሊሶች እናቴ ስታይ በድንጋጤ ተንበረከከችም። ብዙም ሳይቆይ ማንነቱ ባልታወቀ ግለሰብ አባታችን በጥይት ተደብድቦ ሆስፒታል መግባቱ ተነገረን። በነጋታውም አባታችን አረፈም። ልጅም ብሆን የዚያን ቀን የተረዳሁት አንድ እውነት ቢኖር እኔም አንድ ቀን በነጮች ጥይት መሞቴ እንደማይቀር ነበርም። ከአባታችን ሞት በኋላ በቤተሰቡ ውስጥ ችግር እናታቸው እየሰራች የምታገኛትም ገቢ ብትሆን ከጆዳፍ ለሚሆን ኑሮ እንኳን
የምትበቃ አልሆነችም። እነ ማልኮልም የሚበሉት በማጣት ራሳቸውን እየሳቱ የሚወድቁበት ቀን ተደጋጋሚ እየሆነ መጣ። ከቤተሰቡ የችግር ብርታት የተነሳ የተጠበሰ ሳር የበሉበት ዘመን እንደነበርም ማልኮልም ያስታውሳል። ከዚያ በኋላ የነበሩ የማልኮልም የወጣትነት ዓመታት እጅግ የተበላሹና የቆሸሹ ነበሩ። በስርቆትና በልዩ ልዩ ውንብድና ስራዎች ውስጥ ተሰማራም። ከሐሺሽ ተጠቃሚነት እስከ ሐሺሽ ነጋዴነት አልፎም ወደ አደገኛ ወንጀል ፈጻሚነት ደረጃ ተሸጋገረም። አንድ ሰው ሸሚዝ ወይም ሱሪ ለብሶ የሚመጣውን ያክል ሽጉጥና ጠመንጃ ተለይቶኝ አያውቅም ነበር ይላል ማልኮም። ባሳለፋቸው የውንብድና ዓመታት የእግዚአብሔር መኖርም ክዶ ነበር። ይሁንና አንድ አጋጣሚ ደግሞ የህይወቱን አቅጣጫ አስቀየረው። አንድ ቀን ማልኮም እጅግ ውድ የሆነ ሰዓት ይሰርቅና በውስጡ የነበረው ክሪስታል እያመረው ሽጉጤን ከኪሴ አውጥቼ ለፖሊሱ እጆችን ዘረጋሁም። በፖሊሱ ፊት ላይ ያነበብኩት ደነጋጤ ቃላት ሊገልጸው አይችልም። መሳሪያውን ከተረከበኝ በኋላ ለነበሩ ሌሎች ፖሊሶች አስረከበኝ። ከጥቂት ቀናት በኋላ የማልኮም ኤክስ ልዩ ልዩ ወንጀሎች ከተባባሪዎቹ ጋር በሚድላክስ ፍርድ ቤት ቀርቦ ተነበበም። ማልኮልም የ10 ዓመት ጽኑ እስራት ተፈርዶበት ወደ ግንጊሴ ወህኒ ቤት ወረደም። በዚያም ወህኒ ቤት ህይወቱ እስከ ወዲያኛው የተለወጠበትን ትምህርት ለማግኘት ቻለም። በወህኒ ቤቱ ይሰጥ የነበረውን የእንግሊዝኛ ቋንቋ ማንበብና መጻፍ ትምህርት ተከታትሎ በጥቂት ዓመታት ሲያጠናቅቅ በልጅነቱ ለማግኘት ያልቻለውን የትምህርት ዕድል በ10 ዘመኑ ለማግኘት ቻለም። በእስር ቤት ማንበብና መጻፍ ያስገኘልኝ ትልቁ ጥቅም ቢያንስ ደብዳቤዎችን መጻፍና ማንበብ መቻሌ ነው አለም። ፌብሩዋሪ 21 1965 ኒውዮርክ የሚገኘው አውዶበን የዳንስ አዳራሽ በብዙ ሺህ በሚቆጠሩ ሰዎች ተሞልቷል። በዕለቱ ግርግር እንደሚደረግ የሚጠበቀው እንግዳ ከካይሮ ጉብኝቱ ከተመለሰ ጥቂት ቀናት ያስቆጠረው ማልኮም ኤክስ ነበር። በመድረኩ ላይ ለጥቂት ሰዓታት አንድ ንግግሮች በስብሰባው አዘጋጆች ከተደረጉ በኋላ ማልኮም ኤክስ ለመናገር ወደ መድረኩ ወጣም። ዛሬ ንግግሬን የማደርገው በውስጣችን የተፈጠረውን ውጥረት ለማርገብ ነው ሲል ጀመረም። በተለይም በእኛ በጥቁሮች መካከል ሊኖር የሚገባው ውጥረት እንደሰፈነ ይሰማኛል። በዚህ ንግግሩ መሃል ከተሰበሰቡ ሰዎች አንዱ አጠገቡ የተቀመጠውን ሰው እጅህን ከኪስ ያውጣ በማለት በጩኸት ዘሎ ሲያንቀው የህዝቡ ስሜት ትግል ወደ ገጠመው ሰዎች ዞረም። ማልኮልም መድረኩ ላይ እንደቆመ ሰውየው እንዲረጋጋ ቢጠቁመውም በጫጫታው ድምፁ ተዋጠም። በዚያ ግርግሩና የህዝቡ ስሜት ወደ አንድ አቅጣጫ በሄደበት ሰዓት 3 መሳሪያ የታጠቁ ጥቁሮች ከመድረኩ አጠገብ ደርሰው ከማልኮልም ፊት ቆመው ነበር። መሳሪያውን ወደ ማልኮል አነጣጥረው ያጎረሷቸውን ጥይቶች በደረቱ ላይ አራገፉም። ማልኮልም ከመድረኩ ላይ ወደቀም። ነጭ አሜሪካውያኑ የማልኮልም ኤክስን ሞት ማርከስ ጋርቬይ 1920ዎቹ ከአሜሪካ ከተባረረ በኋላ ያገኙት አመርቂ ድል አድርገው ቆጠሩትም። ድሉን የበለጠ ያጣፈጠላቸው ደግሞ ማልኮልም በጥቁሮች እጅ መገደሉ ነበር። በልጅነቱ የአባቱን በነጮች እጅ መገደል ተመልክቶ የእሱም ዕጣ አንድ ቀን እንዲህ እንደሚሆን ትንቢት ተናግሮ የነበረው ማልኮልም ከዓመታት በኋላ ይኸው ትንቢት እውን ሆነና በሰው እጅ ሕይወቱን ተነጠቀም። ለጥቁር ዘር ነጻነት የታገለው ጥቁር አርበኛ በጥቁር እጅ ለዘላለም አንቀላፋም። ማልኮልም ሲገደል አብሮት የነበረ አንድ የጥቁር መብት ታጋይ እንዲህ አለም። የዚያን ቀን ጥቁሮች ወንድሞቻችንን በማልኮልም ላይ ከተኮሱት የጥይት ድምፅ ይልቅ የነጮች ሳቅ ከበስተጀርባ ጎልቶ ይሰማን ነበርም። አበቃን። መልካም ጊዜን ተመኘን።